ታዋቂ የፊልም አክተር ፊልም ላሰራህ ብሎ ወስዶ ቤቱ ስሙ መጥራት ስላልፈለግ ምን አረገ? መልስ መልስ። ኧረ ይሄን እንኳን ይቅርብኝ አቦ። አይደለም መልስ። ማን ነው የፊልም አክተርስ? ምንድን ሊያሰራህ የወሰደ? ምን አረገ ወስዶ? ያ እንግዲህ የግል እንትን አለው ይገባኛል። ፊልም አሰሪ ነው ስሙ ሻጣለኝ ወሰደኝ። እንዲሄርን እንዴት እንግባባ? ታዋቂ ነው በጣም እሱ። እሱማ እናቲቱ ቤት ያስገባዋትን እንዲያሽ ነው የሚያህሉት። እሺ እህቲቱ እንዲያው ቅብጥ ያለኝ ነገር እሺ፣ እንዲያው እንጂ ሌላ ወግ የላት። ራት ክንበላ ትላለህ። አዎክ ምን እንዴት አድርገን እንግባባ? እሺ እንዲያው ጓደኞቿን ሰብስባ እንዲያው ጆሮዬን ይዛ እንዲያው እንዲያሻጉሊት ማታ መተኛ የለኝ ቴሌቪዥን ማያቻ ሰዓት የለኝ። እሷ ቅብጥ ያለ ይህ ድረስ በቁንጣ ነው እንዲሁ አሳሬን አይቼ ሰውም ደግሞ ፊልሙን ትሆኝና ሰውዬው ሆነ ሀገር ቀርጬ ልንጣ ብሎ ትቶኝ ሂዲት እሱን ሽንት ቤት ማመላለስ እናቱ። እሺ ያው አለቅጦ ወዲለዋል። እንዴት ኋላ ሆኜ ፈስ መጠጣት ሆነ። ገና እንዲሁ ጉበኑን አለፍ ያለ ጊዜ ነው መዝርጥረጥ የሚጀምሩት። የግብሩ ሀይዬ ይሄን የሽንት ቤት ውሃ እየተኋላ መድኃኒት ይሆን ወርቅ ፍሱ ብላል። ወርቅ ፍሱ እናቴ ታዲያ በልቤ አላህ ጨርሶ ያዝረጥርጥሁ እያልኩ አላህ ጨርሶ ያዝረጥርጥሁ እያልኩኝ ወደ 15 ቀን ከረምኩ። ወግዲን ያገር የመልሱኛል ፊልሙም ሳይሰራ። አረ ፊልሙን እኔ ምን ፊልም ትላለህ እንደ ሶን ሰገራ ቤት ማመላለሱስ አንድ ስራ አይደለም ወይ? እህትዬዋስ እንዴት ተፈታች? እህትዬቱማ እንዲያው ቅብጥ ያለ ጉዲ እንዲያው እሺ ማሪ ባኛ ባንክ ምንድን ባኛ ተጅስም በይ እላለሁ። እንግዲህ ምንድን ነው የምትጅስ ምን እንዲሁ አስነክቻለሁ እኮ አካላቴን በቃ ይሄ እንግዲህ እንደ እንግሊዝ በቃ ይሄን አማርኛ ሰምተህ አታውቅም? ቤት እንላቀቅ ያንተ አማርኛ